ነው ሴቶች ልንገራችሁ እኔ 20 ዓመት ሪሌሽንሺፕ ከባለቤቴ ጋር እያከበርኩ ነው 20 ዓመት እና ሪሌሽንሺፓችን የተነከረበት ምክንያት በመሃላችን ሰው አናስገባም ለብዙ ሴቶች ምቀኛ ሴቶች ናቸው ቤስት ፍሬንዶቻችሁ ናቸው እና ተጠንቀቁ እናንተ ደስ እንዲላቸው አይፈልጉም ሴቶች ብዙ ጊዜ ከጓደኞቻቸው መብለጥ ይፈልጋሉ እነሱ ምዝርበል ከሆኑ ጓደኞቻቸው ምዝርበል እንደሆኑ ይፈልጋሉ ሁሉ ሴቶች እያልኩኝ አይደለም just you know አንዳንድ ሴቶች አሉ ትክክል ካልሆነ እናንተን የማይመለከታችሁ ከሆነ እናንተን አይመለከታችሁም ስም ስላልጠራው ከሌ እያልኩኝ አይደለም ስለዚህ ሪሌሽንሺፕ ላይ ካያችሁ በተለይ በጣም ብትር የሆነች ሴት ከሁሉ ጋር የምትጋጭ ሴት ከሆነች በየቦታው የምትጣላ ሴት ከሆነች መጠንቀቅ አለባችሁ የነሱ ታንኪ በርማች ተብርዬ ኮሌጅ እኮ ነው የምወድሽ የፈለገ ብትናገሪ እውነት ያለሽ እና ሴቶች በጣም ባይኔቸራቸው በራሳቸው ኮንፊደንት ከሌላቸው አሁን ተምር ሰርታ የራሷን ገንዘብ ብታመጣ በራሷ ኮንፊደንት ያላት ምናምን ሲሆን ምንም ችግር የለም ገባችሁ እና በራሳቸው ኮንፊደንት ያላቸው ሴቶች ብዙ ጊዜ ምንም ችግር የለባቸውም ኮንፊደንት የሌላቸው ሴቶች ደግሞ አሉ በቃ በሰውነታቸው ኮንፊደንት አይደሉም በፊታቸው ኮንፊደንት አይደሉም በፀጉራቸው ኮንፊደንት አይደሉም በንግግራቸው ኮንፊደንት አይደሉም ካያችሁ ንግግራቸው ሁሉ ኦ ማይ ጋድ እኔ እኮ እንደዚህ አይነት ሰው አይደለሁም ውዶቼ ይሄ ነገር በዛ እንደ ምንድነው በጣም እኔ እኮ እንደዚህ አልወድም በቃ ምንድነው እኮ በቃ እንደዚህ ሰው ነው በቃ እኔ ሁሉ ስለተነሳብኝ በቃ እኔ ሰው ሁሉ ሊበላኝ ነው ምናምን ሁሌ ካያችሁ ማለት ነው they play victim መጫወት ይወዳሉ everything about them is victim ከመሬት ተነስተው ግን እንደዛ የሚሉት ለምን ወጣቃላችሁ ፕሮጀክት እያደረጉ ነው ፕሮጀክት ነው ኢንሴኩሪቲ የውስጥ ኢንሴኩሪቲ is glowing out of them እና ከሁሉም ጋር ይጣላሉ ጓደኞቻቸው እንዲጣሉ ይፈልጋሉ ጓደኞቻቸው ሰላም እንዲራቸው አይፈልጉም ጓደኞቻቸው በተለይ ሴቱና ቦይፍሬንድ ከያዘች ሌላ ቦይፍሬንድ ካላትና ያ ቦይፍሬንድ እንድልቆር በጣም ያጣላሉ በጣም በውስጥ ምን ያደርግልሻል ተይው ምናምን ያውቀው ግን ሪቨርስ ሳይኮሎጂ ነው የሚጫወት እንደዚህ አይነት ሴቶች በጣም የመጨረሻ ቢቆራረጡ ቢከፋፈሉ ቢከሱ ቢወፍሩ ቢጠቁሩ ቢቀሉ ምን ቢሉ ምን በፈለገ ነገር ቢያደርጉ ደስተኛ ሆኑ ምንም ነገር ያስደስታቸው የሚያስደስታቸው ምን እንደሆነ ታውቃላችሁ የሌላ ሰው ውድቀት ሌላ ሰው ሲወድቅ ሌላ ሰው ሲጎዳ ሌላው ሰው እንትን ሲል ገባችሁ ደስ ይላቸዋል ከዛ ደግሞ ለራሳቸው ናቸው እንትን የሚሰጡት ለራሳቸው ናቸው እንትን የሚሰጡት ምንም ቢያደርጉ በቃ እውነት ነው አንዳንድ ጊዜ ሴት አዳሪ ከሆኑ ሌላውን ሴት አዳሪ ብለው ይሳደባሉ ራሳቸውን እንደ እንትን አውቆ ከዚህ ካያቸው ለምሳሌ እንደ አያቸው እንደ ኪቴ ኦ ማይ ጋድ እኔ እኮ እንደዚህ አይነት ሰው አይደል ነው ያስቆኛል ሀቅ ለመናገር እኮ ቪዲዮ ከፍተው ባንደረወራቸው እኮ ሲበጠብጡ የሚሉ እኮ ናቸው ገባችሁ ባንደረወራቸው ፌስቡክ ብትሄዱ ቴሌግራም ብትሄዱ ጡታቸው ዝርግፍ ብሎ እሙሟቸው ወላና በቃ አለ ግን እዚህ ጋር መጣው አሁን ምንድነው እነሱ ሁሉ ጊዜ they gotta pretend like ቅዱስ እንደሆኑ እና በጓደኞቻቸው አንቺ ምን አይነት ባለገነሽ ወይ አረ እንደዛማ ታርጊ ምናምን ብለው በሌላ ሰው ላይ ፕሮጀክት ያደርጋሉ ሴት አዳሪ like stripper የሆኑ ምን በማለት እኮ ይላችሁ ሰው ልጅ በብዙ ነገር ያሳልፋል ሁላችንም ኃጢአተኞች ነን ሁላችንም እግዚአብሔር ስለደበቀልን ግን የመጣችሁበትን ነገር መደበቅ የለባችሁም ይወጣል ከምር ነው የምላችሁ ይወጣል አሁን እኔ እዚህ ጋር አንዳንድ ሰዎች አሉ ፖለቲካ ውስጥ አይገቡም ሃይማኖት ውስጥ አይገቡም ምን ውስጥ አይገቡም በራሳቸው መንገድ ግን ይሄዳሉ there's no problem እኔ እዚህ ጋር የምትመቸኝ ሴት አሉ በጣም ደስ የሚሉኝ በራሳቸው መንገድ የሚሄዱ የፈለገ ብትሉ ሊያሸው ሃይማኖትን አትነካም ብሔርን አትነካም ምን አትልም የራሷ መንገድ አርቲስቶችን ጋስብ ነው የምትወደው ጋስበር ናት ሽላይት ጋስብ በቃ አንዴ ሰምታችኋል እቺ ሳሮን የምትባል ሽሮ ሰምታችኋል ከሌ በቃ ትላለች እንትዳን ይዋት ዲቦራ ለምሳሌ አሁን ጌሟን ነው የምትጫወተው አማራ ነኝ ኦሮሞ ነኝ ትግሬ ነኝ ኦርቶዶክስ ነኝ ሙስሊም ነኝ ምናምን ነኝ አትልም ግን እቺ ሴት በፈለገች በሰውነቷ በገዛ ሪሌሽንሺፕ ራሷን ብቻ ነው ልትጎዳ የምትችለው ሰውን አትጎዳም ራሳቸውንም የሚጎዱ ሰውንም የሚጎዱ ብሔርንም ሃይማኖትም ጥምብር አድርገው የሚነኩ ሰዎች መጣው ከነ ኤልሻዳይ ነው ሰጥ እኔ
የኤልሻዳይ ካንቴንት ምንድን ነው? ሃይማኖት ስትሳደብ ሰምቼ አላውቅም። ብሔርን ስትሳደብ ሰምቼ አላውቅም። አይደል እንዴ? ሰምቼ አላውቅም። ከምር ነው የምልህ። አሁን አምጀስት አብዘርቭ እያደረኩ ነው። አይደል እንዴ? አብዘርቭ እያደረኩ ነው። አሁን እኔ ኤልሻዳይ አላውቃትም። ሙዚቃ ገብቼ ሳይ ሙዚቃ ነው የምትሰራው። ከዛ ጌም ትጫወታለች፣ ቪዲዮ ትሰራለች። ምናልባት እንትን ላይ ኢንስታግራም ላይ የምትፖስተው ፎቶ ወይም የምታደርገው ለሌላ አይስማማኝ ይችላል። እራሷን ነው እንጂ የምትጎዳ ሌላ ሰውን አትጎዳ። ተግባባ? ያ ደግሞ ያው ለእኔ ማለት ነው። እኔ ያልገባው ወንድ ስለሆንኩኝ ሜይ ቢ ክርስቲያን ስለሆንኩኝ ፓስተር ስለሆንኩኝ ኦኬ። እንደዚህ አይነት ሰዎች በራሳቸው መንገድ ነው፣ መብት አላቸው። መብት የሌላችሁ ብሔርን የምትነኩ ሃይማኖትን የምትነኩ መብት የሌላችሁ ግለሰብን በብሔር የምትደበቁ የሆነ ብሔር ሆናችሁ ብሔራችሁ ሳይሆን በብሔር የምትደበቁ ሰዎች አላችሁ። አማራ ሳትሆኑ በአማራ፣ ኦሮሞ ሳትሆኑ ኦሮሞ፣ ትግሬ ሳትሆኑ ትግሬ። ያልሞከራችሁት ምን አለ? አልሳካ ሲል በሁሉም ዛሬ ደግሞ እንደ ጌመር መስላችሁ መጣችሁ። ደግሞ ልክ እንደ መልካም ሰው ትላላጣላችሁ። ባዶዌ ደስ ይለኛል ቢሳካላችሁ፣ ጌታ ይባርካችሁ። ግን በጣም 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 ከሁሉ ጋር መጋጨት፣ መጣላት፣ መቅናት ይኸውላችሁ እዚህ ጋር በደንብ አዳምጡኝ። የምናገረው ጀስት ኢንጀነራል ነው የማወራው። ወንዶችም አላችሁ ሃይማኖትን ተደብቃችሁ በሃይማኖት ስር በብሔር ስር ተደብቃችሁ ጥቅም ለራሳችሁ ጥቅም ብቻ የምታደርጉ ለገንዘብ ሃይማኖት ካልነካችሁ ብሔር ካልነካችሁ ማህበረሰብ ካላንቋሻችሁ በፈለጋችሁ መንገድ መሄድ ትችላላችሁ። መብታችሁ ነው። ዲጄ ጃም እንውሰድ። ሂዘ ዲጄ ያደርጋል፣ ሙዚቃ ይጫወታል። ዳትስል መብት አለው። ያ ነገር ሰውን አይጎዳም። ገባችሁ? እና ሪሌሽንሽፕ የምመክራችሁ ተጠንቀቁ። አባት ነኝ እኔ የአራት ልጅ አባት ነኝ። 41 ዓመቴ ነው። ትልቅ ሰው ነኝ። አዳምጡ፣ ስሙኝ። በእርግጥ ብዙዎቻችሁ በእድሜ ትበልጡኛላችሁ። ባደው እዚህ ጋር ቲክቶክ ላይ ያሉት አብዛኛዎቹ በእድሜ ይበልጡኛል። እነሱ እኔ ኮሌጅ እያለሁ እነሱ እንትን ላይ ፌስቡክ እና ኢንስታግራም ላይ ኦልሬዲ ታዋቂ ሆነው ቂጣቸውን ሲበጠብጡ የነበሩ ሽማግሌዎች ናቸው። እዚህ ጋር መጥተው ተጎራርደው ሂውመን ሄር አድርገው ፊልተር አድርገው ምናምን አድርገው ወጣት ይመስላሉ እንጂ በእድሜ ይበልጡናል። ልጆቻቸውን ደብቀው ምናምን ጎበዞች፣ በጣም ተመችታችሁኛል እናንተ። ባደወይ ልጆቻችሁን የደበቃችሁ ሴቶችም ወንዶችም ብራቮ፣ ጎበዝ ናችሁ። እንዳታመጡ የለንም ብላችሁ ካዱ ሙጥጥ አድርጉ። ለማን ነው የምታምኑት? ቢኮዝ እዚህ ቲክቶክ ላይ ባለጌ ብቻ ነው። ነገ አስባችኋል? አሁን እኔ ባጠፋው ልጆቼ ነው የሚሰደቡት። እኔን ከጠሉኝ ሚስቴ ልጆቼ ነው የሚሰደቡት። ስለዚህ ልጆቻችሁን የምትደብቁ ጎበዞች ናችሁ፣ ስማርት ናችሁ። እንዳታሳዩ ሶኬ ምን አባቱ አገባው። ድምፃችሁ እኮ ያስታውቃል። ከ40 ዓመት በላይ እንደሆናችሁ እኮ። መቼም ሽሻ የሰውን ድምፅ እንደዛ ያበላሽ፣ ሲጋራ የሰውን ልጅ እንደዛ ያበላሽ። ድምፅ ነው አለ። ቪዲዮ ማሳየት እንችላለን። ሶኬ አይ ነው ባታዊ ሴት ልጅ እኔ ሴት ልጅ ብቻ ይመስለኛል እድሜዋን መደበቅ የምትፈልገው። እስማ ኢትዮጵያውያን ወንዶች እድሜያችሁን ትደብቃላችሁ። ስለዚህ እኔ በጣም አደንቃችኋለሁ። ልጆቻችሁን የደበቃችሁ ሰዎች ደብቁ፣ እንዳታመጡ ሶሻል ሚዲያ። በተለይ በእናንተ ክፍታፍነት